የዘመቻው መነሻ በየመን አግራን የነበሩ ክርስቲያኖች ሃይማኖታችሁን ካልቀየራችሁ ተብለው ብዙ ችግር ሲደርስባቸው ስለነበር የሮም መንግስት ንጉስ ጀስቲንን እርዳታ ጠየቁ። የአክሱም መንግስትም በወቅቱ የቀይ ባህር መንግስት ስለነበር አፄ ካሌብ ለክርስቲያን ወገኖቹ ደም ለመበቀል ተነሳ። አፄ ካሌብ ወደ 70,000 የሚጠጋ ሰራዊት አሰልፎ በ72 መርከቦች ቀይ ባህርን አቋርጧል። ሰራዊቱ የመን ጠረፋ ታሪካዊቷ ዛፋር ከተማ ላይ ሲደርስ ከዙኑዋስ ሰራዊት ጋር ደም አፋሳሽ ጦርነት ገጠመ። የዛፋር ድል አፄ ካሌብ በዛፋር ከተማ ላይ ባደረገው ጥቃት የጠላትን ምሽግ ሰባብሮ ገባ። ዙኑዋስ ሽንፈቱን ሲረዳ በፈረሱ ላይ ሆኖ ወደ ባህር ውስጥ በመዝለል ራሱን እንዳጠፋ ይነገራል። አፄ ካሌብ የመንን ሙሉ በሙሉ ተቆጣጠረ። የፈረሱን